ማንም ሰው ቀብሩ ሲገባ ሶስት ጥያቄ ይጠየቃል። መን ረቡክ ወማ ዲኑክ ወመን ነቢዩክ፣ ጌታህ ማን ነው? ዒባደላህ የዚህ ጥያቄ መልስ በኩረጃ ሊሆን አይችልም። ማንም መጥቶ ሊነግረን አይችልም። ስራችን ብቻ ነው እንድንናገር ብቁም ያደርገን። ጌታ አላህ ነው ስንል እሱን በብቸኝነት ማምለካችንን ማረጋገጥ የግድ ነው። በሱ ላይ ከማጋራት እጅግ መራቃችንን እርግጠኛ መሆን የግድ ነው። መልእክተኛህ ማን ነው የሚለውን ጥያቄ ለመመለስ በነቢዩ ዓለይሂ ሰላቱ ወሰላም በትክክል ማመን በሚጠበቅብን መልኩ ማመን ነው። ያዘዙትን መታዘዝ፣ የከለከሉትን በፍጹም መራቅና መከልከል። እሳቸውን መሪ አድርጎ በተግባር መኖር ያልቻለ በወሬ ብቻ ከሆነ እዛ መመለስ አይቻልም። ያ ዒባደላህ አስደንጋጩ ጥያቄ ሶስተኛው ዲንህ ምንድነው? እስላም ነው ስንል መኖር ያልቻልነውን መመለስ አንችልም። አደራ ቀብር ውስጥ ስንገባ ምላሻችን የሁለተኞቹ ክፍሎች እንዳንሆን የፋጅሮቹ። ፋጅሩ መረቡክ አሃሃ ለአድሪ ብቻ ነው ጩኸቱ፣ አላቅም ነው። ወመን ነቢዩክ አላቅም፣ ወማ ዲኑክ አላቅም፣ ጩኸት ብቻ ነው መልሱ። ምንድነው ታዲያ ሲባል ሰዎች የሆነ ነገር ሲሉ ሰማው እል ነበረ ይላል። ሰው ሊሞት ሲል ምን እንደሚሆን ታውቃላችሁ? ከስራዎች ሁሉ ትልቁ ስራ ብሎ የሚያስበው ሰደቃ ነውና ልክ ሞት ሲመጣበት ወየው ምን ነው ሰደቃ ላይ በበረታው ይላል። እኔ አይደለም ያልኩት፣ አላህ እኮ ነው የሚለው። አላህ ምን አለ? ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሲሳይ ማን ነው የሰጠው? አላህ እኮ ነው። አላህ ከእናታችን ሆድ እኮ ሳያወጣን ምንም አናውቅ ባዶ ሆነን ነው። ዲግሪ ተሸክሞ የወጣ የለም፣ ወርቅ ይዞ የወጣ የለም። ባዶ ሆኖ የወጣው ራሱን እንኳን መብላት መቀለም አይችልበት በሰዎች ይገዛ። ነገር ግን አላህ ቁዋ ሰጠው፣ ሀብት ላይ ሀብት፣ ጤና ላይ ጤና፣ ሁሉን ነገር ካመቻቸለት በኋላ ራሱን የተብቃቃ አራሁ ስተግና ራሱን የተብቃቃ አድርጎ ይመለከታል። ከኔ በላይ ላሳር ይላል። ገንዘቡ ላይ ይንቀባረራል። ምናልባት ሳትብሎትም ሰደቃ ካወጣ ሰዎች ላይ ይመጻደቃል። እኛንን እኮ እዚህ ደረጃ ደረስናቸው፣ በእኛ ሀብት እኮ ነው እንዲያደረጉት፣ እንዲቆሙ ሄደው እኮ እኛ ባሳከም ነው ይላል። አትመጻደቅ። ሰደቃህን ገንዘብህን በዚያ አታበላሸም። ሰዎች ላይ በመመጻደቅ በመኩራት አዛ በማድረግ በዚያ አታድርጉ አለ አላህ። ምን አለ አላህ? ወአንፊቁ፣ ስጡ፣ ለግሱ፣ ሚማ ረዘቅናኩም፣ እኛው ከሰጠናችሁ ሲሳይ፣ ሚን ቀብል አን ያእትየ አሐደኩሙል መውት ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ፣ ሰደቃ አውጣ ነበር ይላል። አያችሁ፣ መጀመሪያም ቢያለው ሰደቃ አሁን ይታየዋል። ለምን ይላሉ ዑለማዎች? ኸይር ስራ ብሎ ትልቁ የሚታየው ሰደቃ ነው። ነዓም፣ እንደ ሰደቃ ኸይር ስራ እኮ የለም። አላህ በወሰነ ውሳኔ ሶብር ማድረግ። ንግድ ሊከስር ይችላል፣ ሶብረኛው። ችግር ይመጣል፣ ሶብረኛው። ታገስ። ከቤተሰብ አንዱን አላህ ይወስድብሃል፣ ከወዳጅ ይለያሃል። በሽታ ይመጣል፣ ሶብር አድርግ፣ ታገስ። ለምን? የሶብረኞች ምንዳ ልዩ ነው። አላህ አኺራ አይደለም ያዘልቅ፣ ዱንያ ላይ እሱን ታግሰው በወሰነባቸው ውሳኔ የተደሰቱና ሶብር አድርገው ከአላህ ምንዳ ከጅለው የታገዙ ሰዎች ዱንያ ላይ ይመነዳቸዋል። ዱንያ ላይ የተሻለ ነገር አላህ ይተካላቸዋል። ሶብር ብዙ አይነት ሶብር አለ የተባለው ለዚህ ነው። ስለዚህ ወደ መጀመሪያው ሶብር ስንመለስ በአላህ ትእዛዝ ላይ ልንጸና ይገባል። አላህ ባዘዘን በከለከለን ነገር በመከልከል ባዘዘን ቦታ ላይ በመገኘት ትዕግስተኞች መሆን። ዛሬ ታግሰን ከተቀመጥን ነገ ትልቅ ምንዳ አለን። ወላሂ አንድን ነገርን ታግሰ ሶብር አድርገህ ከዛ በኋላ መጨረሻው ላይ የምታገኘው ነገር ጣፋጭ ነው። ኢብኑል ቀይም ምን ይላሉ? አሰብሩ ሙሩን፣ ሶብር ማለት መራራ ነው። ሚስለ እስሚሂ፣ እንደ ስሙ መራራ ነው፣ ሲቀመስ ይመራል። ላኪን አዋቂቡሁ፣ መጨረሻው ግን አሕላ ሚነል አሰል፣ ከማር የበለጠ ይጣፍጣል። ከማር የበለጠ ይጣፍጣል። እስቲ ራስን ጠይቅ። የአይንን ጥቅም ያውቀው አይኑ የተወሰደበት፣ የእግርን ጥቅም ያውቀው እግር የተወሰደበት፣ የአየር ማስገባት ማስወጣት ጥቅሙን የሚያውቀው የተያዘ ሐኪም ቤት ተኝቶ በኦክሲጅን የሚተነፍስ ምን ሚል ነው? ሱብሃንአላህ። እንደው አላህ አስከፍሎናል። በአላህ አንድ ብር ጠይቆናል። ስንት ዓመት፣ ስንት ደቂቃ፣ ስንት ሰዓት፣ ስንት
ዘመን አየር እያስወጣን ጥሩን እያስገባን ማይስማማን አላህ የሰጠን የጠየቀን ገንዘብ አለ። ልክ ሐኪም ቤት ሲገባ ግን ኦክሲጅን ሲደረግ የሚከፈል ገንዘብ አለ። ሱብሃንአላህ። ጤና፣ ይህን ጤና ተጠቀም። የሰጠህን ጤና ተጠቀምበት። አፍያ በሆንክ ሰዓት ኢባዳ ላይ ጠንካራውን፣ አፍያ በሆንክ ሰዓት አላህ ጤናን ሙሉ ባደረገ ሰዓት ኸይር ነገር ላይ ተገኝ። አመስጋኝ ባሪያውን ያ አላህ ውለታ ነው እኮ ያለው። አለም ነጀዐል ለሁ አይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ሁለተይን አላደረግንለትም አለ አላህ። ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ ሁለት አቅጣጫ አልመራ ነውም አለ አላህ። አይን ኒዕማ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሐጅ ሊያደርጉ በተጓዙበት ላይ የተከሰተውን ጃብር ያጫውተን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አብሬያቸው ሄድኩኝ። ሐጅ ሊያደርጉ ነው፣ በረሃ ላይ ናቸው። ከዛም እሳቸው መጸዳዳት ፈለጉ። ራሳቸውን ከሰው አርቀውና ተከልለው ነው ሁሌ የሚጸዳዱት። ከዛም ሄዱ ወደ በረሃው። ዛፍ የሚባል አጡ። ሚጋርዳቸው ግርዶሽ፣ ድንጋይ፣ ሁሉን ነገር አጡ። መጨረሻ ላይ ወደ አንድ ሸለቆ አካባቢ አንዲት ዛፍን አገኙ። የቁል ጃብር ሄዱና ዛፏን ያዟትና ቅርንጫፏን ፈንቃዲ አለየ በኢዝኒላህ አላት። እኔን ተከተይኝ ብለው ሳቧት ይላል ዘጋቢው። ምን ይላል? እቺ ዛፍ ልክ አፍንጫው ላይ ገመድ እንደታሰረበት በሬ ስለሚያመው ቶሎ ነው የሚከተለው አይደለም? በሬው አፍንጫው ላይ ገመድ ምናምን የታሰረበት በሬ ሲስቡት በቀላሉ ነው አይደል የሚመጣው ስለሚያመው። ልክ እንደዛ ሁሉ እቺ ዛፍ ቅርንጫፏን ይዘው ሲስቧት መሬቱን እየሰነጠቀች ተከተለቻቸው። መሃል ላይ አቆሟል። ሌላ ዛፍ ተመለከቱ። ሄዱና የዛችንም ቅርንጫፏን ያዙና ፈንቃዲ አለየ በኢዝኒላህ እኔን ተከተይኝ በአላህ ፍቃድ አሏት። ጎተቷት። ልክ አሁንም አፍንጫው ላይ ብረት እንደተደረገበት ገመድ እንደተደረገበት በሬ ቀስ እያለች እየተጎተተች መጣች። መሃል ላይ ሁለቱም ዛፎች ቆሙ። ከዛም ሁለቱንም እንዲያያዟቸውና በአላህ ፍቃድ ፈልተኢማ ተሳሰሩ አሏቸው። ይተአምር ነው የተከሰተ። ሁለቱም ተሳሰሩላቸው። መልእክተኛው አለይሂ ሰላቱ ወሰለም ይሄን ሳይ ነበር ይጸዳዱ ሲሉ ራኩ ይላል። ከዛም መልእክተኛው ተጸዳድተው ጨርሰው ውዱ አድርገው መለሳሉና በአላህ ፍቃድ ወደ ቦታችሁ ተመለሱ አላቸው። ሁለቱም ዛፎች ተላቀው መሬቱን እየሰነጠቁ ሸለቆው ጥግ ሄደው ሁለቱም ቆሙ። ይህን ተመለከትኩ ተገረምኩ ይላል ሰሐቢው። መልእክተኛው አለይሂ ሰላቱ ወሰላም እኒና መሰል ትላልቅ ተአምራቶችን በህይወት ዘመናቸው ለሰሐቦቻቸው አሳይተዋል። ተመልከቱ፣ መሬት ላይ የተተከለ ዛፍ ለእርሳቸው የተገራ ሆና ተጎታ መጣ መሃል ላይ ስትቆምላቸው። ተያዙ ሲባሉ ተሳስረው ቁጭ ሲሉ፣ ተለያዩ ሲባሉ ተነጣጥለው ሲሄዱ። ይህ ተአምር ኢማንን የሚጨምር አላህ መልእክተኛውን በተለያዩ ተአምር እንዳገዛቸው የምናይበት አጋጣሚ ነው። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። በህይወታችን መልካም ነገር የምናከማች የምንሰራ አላህ ያድርገን። አላህ Subhanahu Wa Ta'ala በኸይር ነገር ላይ የምንገኝ አላህ ያድርገን። በሐያታችን መልካም ነገሮችን በአጠቃላይ በጊዜያችን፣ በጤናችን፣ በሁሉም በገንዘባችን በመልካም ነገር የምናሳልፍ የምንሰራ አላህ ያድርገን። የታመሙብን ቤተሰቦቻችን አላህ ያሽራቸው። ያ ረብ በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በኩላሊት የሚሰቃዩ ወንድሞቻችን አላህ ያሽራቸው። በሌላም በሽታዎች የሚሰቃዩትን በአጠቃላይ አላህ ያሽራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምርልን። የኛንም መጨረሻ አላህ ያሳምርልን። እዚህ ቤት እንደዚሁ እንደሰበሰበን ያ ረብ በዱንያ ላይ ሐጅ ላይ ዑምራ ላይ መካ ላይ አላህ ይሰብስበን። በአኺራ ደግሞ ጀነት ውስጥ አላህ ይሰብስበን። ጀነተል ፊርደውስን አላህ ይለግሰን። የጀነት ካላቸው ሰዎች አላህ ያድርገን። ቀብራቸው በርቶ ሰፍቶ ከሚጠብቃቸው ባሮች መካከል አላህ ያድርገን። አላህ Subhanahu Wa Ta'ala የሁላችንም መጨረሻ አላህ ያሳምርልን። ዓለም ላሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ላሉት ወንድም እህቶቻችን ነጃ አላህ ይበላቸው። የበላይነቱን አላህ ያጎናጽፋቸው። ጋዛ ላይ ያሉት ህፃኖች ያ አላህ በቃቸው አላህ ይበላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم
اللهم انصرنا ولا تنصر علينا اللهم من